እንዳትሳሳት ወንድ ማለት ሲሰራ ቤተሰቡን እቤቱን ራሱን ሲያስከብር ነው ያንተ ወንድነት መልክ ደግሞ ሴት መቀየር ነው ገባ ወንድ ይሆንክ ከመሰለ ተሳስተሃል ምናልባት ብዙ ሰዎች ጀግና ሊሉክ ይችላሉ እነሱን ስለምትመስልና የነሱን ሐሳብ ኢንፍሉዌንስ ስለምታረጋግላቸው ነው ጀግና የሚሉክ ያ ግን የጀግንነት መገለጫ እንዳይመስልክ ያ የጀግንነት መገለጫ ሳይሆን ልክስክስነት ነው ጨርሻለሁ ይሳደብሽ ነው ሲቀጥል ደግሞ አፍሽን አትፈቺ እኮ አፍሽን ላይ አትክፈቺ አንዴ አብርሃም እንደፈለግሽ አፍሽን መክፈታችን እንዴ አብርሃም እስቲ አስረዳ መጀመሪያ ስለዚህ ነገር ግልጽ አድርጋ አስረዳ ለክስክስ ነው ያለችኝ ነው እየሰማሽ ነው ሲሆን ለምንድን ነው የሚገርምክ እያስረዳ ስላልሆነ እኮ ነው ልድገምልህ ከዚህ በኋላ ግን ድጋሚ እንድትሰድብኝ አልፈልግም ሩት ዝም ብለሽ ሂጂ እኮ እንዳትሳደብ እሺ ለኔ ታስረዳኛለህ ሩት ሂጂ በቃ አትሄድ ከፈለገች እኔ አብራራልኝ በቃ አንቺ ተናገርሽ ሲቀጥል ደግሞ አንቺም ልትሄጂ ምናምን ማድረግ አይጠበቅብሽም ኤኒዌይስ ይኸውልሽ አይደለ ተራሽ ደረስና አንቺ በተራሽ ተቀየረሻል ሲቀጥል ደግሞ አንቺ አይ ነው ብዙ ሰዎች ይሄዳል ጓደኞች ጋር ሄዳል ለምን ላፊ ቃላት ታውሪ በቃ ዝም ብለሽ ለምን ትያለሽ ለምን ይሄንን አደረክ ይሉታል ቤተሰቡም ጋር ቢሄድ ይቆጡታል ጓደኞቹም ኤቭሪቲንግ ሰው ሁሉ ለምን ይሄንን አደረክ ብሎ ስለሚቆጣው አንቺ ጋር ሲመጣ ግን